በቀይ ስር ላይ ሎሚ ብትጨምር ምን አባቱን የሚፈጠረው? ጭማቂ አይደለም የምትሰራው፣ ደም የሚመስል የመርዝ ማጽጃ ቦምብ ነው የምታዘጋጀው። አንድ ቀይ ስር፣ አንድ ኪያር፣ የሁለት ሎሚ ጭማቂና አንድ ብርጭቆ ውሃ ብሌንደር ውስጥ ጨምር። ልክ በመኪና እንደተገጨ እንስሳ የሚመስል ነገር ግን እንደተረገመ ቅጥር ነፍሰ ገዳይ የሚሰራ መጠጥ ትሰራለህ። ጠዋት ላይ አንድ ብርጭቆ ጠጣ። እናም ሰውነት ፈጽመሃቸዋል ብለ የማታውቃቸውን ኃጢአቶችህን ሲያስወግድ ተመልከት። ዶክተርህን እስኪያስደነግጥ ድረስ ጤነኛ እንደሆንክ ይሰማሃል። የጉበት ስብህ ይጠፋል። የደም ማነስህም መንገድ ላይ በቸልሲ ደጋፊ እንደተወጋ ድራሹ ይጠፋል። ኩላሊቶችህም ይታጠባሉ። እንደ አዳነች አበቤ ጭንቅላትም ንጹህ ይሆኑልሃል። ኃይልህንም አተወው። ልክ እንደ ቡራቡል ሚኒጥ ሚኒጥ ትላለህ። አንጀትህም ፏ ጸድት ይልልሃል። ልክ እንደ ቶትናም የዋንጫ መደርደሪያ። ፍጨው፣ ጠጣው፣ ምንም ነገር አትፍራ። እናም የሰውነት አካላቶች ለሚወዷቸውና ለማይወዷቸው ተጨማሪ የምግብ አዘገጃጀቶች ዶክተር አበሻን ፎሎ አድርግ።